እኛ ነው ታርጌት ያደረጉ። በቃ ቢዝነሳቸው ኦሮሞን ሶሻል ሚዲያ ላይ መስደብ፣ በአማራ ደግሞ አማራ እያሉ እኮ ነው በአማራ ሰው ነው የሚነግሩት። እና አማራ ሜንሽን ያደርጉና እኛን ይሰድቡናል። እኔ ባይዘዌ ጤነኛ ስለውብኝ እኮ ብዙ ሰው እኮ ታርጌታችሁ እኮ የአማራን ህዝብ እንዴት መጥፎ እንደሆነ እኮ እየሳየሃላችሁ ነው ሰው ነው። እኔ እንደዛ አላስብ። እናንተ የዘገያችሁ ስለሆናችሁ እንጂ አማራ ትልቅ ህዝብ ሚሊዮን ህዝብ ነው። እንደዛ አላስበው። የተለየም ወርቅ እየዘንበላ እያስገድላችሁ ራሳችሁ ሌሎች እኔ ነው ሁሌ ተይንጌት ያለሽ እንዴ ደንቆሮ በስሙ ነው የነገራችሁት። እኔን ስትሰድቢ ስለዋልክ እኮ ለአማራ እየታገስሽ የሚመስልሽ ነሽ። ብዙዎች አሉ ስፔሻሊ አረንጓዴ ቢጫ የሚለጥፉ አማራ ነኝ የሚችሉ አማራ የምትሉ ሰዎች እንደ አማራ እየተዋወቅን እኔ እኮ ጠላቶችን አንፈች ዋይደው የአማራ ህዝብ አለ ግን አልሰድም። ግን የኦሮሞ ጥላቻ ስላለባችሁ እኛም እንኳን ደፍረን ከአማራ ለአማራ ህዝብ ጉዳቱ እንኳን እንደምናገር አንሆንም። ቢካዝ 24 ሰዓት ስትሰርቡን ትውላላችሁ። ከዛ ደግሞ በምን አስቡ ታዲያ ክልልናፍተ የምንተባበሩ ሲጀመር መጀመሪያ ሪስፐክት እናንተ የኦሮሞ ጥላቻ ስላሰከራችሁ ሰው ሁሉ እንደዛ ይመስላችኋል። መስማት የተሳናችኋል። እውነት ነው። እናንተ ደንቆሮ የአማራ ህዝብ ያሳዝነኛል። እንደናንተ አይነት ማሀይቴ ሁሉም ነገረበት እና ገንዘብ ሰበሰቡ፣ ብር ጎፈን የሚሰበሰቡበት በአማራ ህዝብ ሞት ነገዱ አርጎ በሉት። ይሄ ምስኪን የአማራ ህዝቡን የሚወድ ደግሞ ሁለት ስራ የሚሰራው ገንዘቡን አራገፈ ሰጠ። በጥቁር አሁን ማን ስለ አማራ የሚጮህ እስኪ? ማን ስለ አማራ ስደት የሚያወራ? ማን ስለ አማራ ጉዳት የሚያወራ? ፉከራ ብቻ ባንዶ ስለ ሀያሳ የፋኖ ዶክስ አርጌት ህዝቡን ማዳን ስላልሆነ ጠላቴ መስሎ ሁሉ ጠላቱ ባዶ ፉከራ ኢምፒቲ ፕራይድ አማራ ህዝብ ምንም አያበዛም። እሷ ትገደለው በሚለው አማራ ህዝብ ሳንዱች አደረገት ነው። መንግስት ይገለዋል። ፋኖ ራሱ የመንግስት ደጋፊ ብሎ ይገል መሀል ላይ ሰፈር እያደረገ ነው። እናንተ በብዙ በኩል ያልታደላችሁ ናችሁ። አሁን ግን አልወደውም። እሱ ኦሮሞ የተጋደለለት ለሱ አይደለም። ኦሮሞ የተጋደሉ ለኢትዮጵያ ነው እንጂ ለሞት ባሌራ አይደለም። ለማንኛውም በአመለካከትም በፖለቲካም በምንም አንገናኝም። ከአማራ ፋኖ ታጋዮች ለሚባክሱ ትግራይ ግን ከዚህ በኋላ በፊቱ 66 ምናምን ሆናችሁ አትዘምቱበትም። ምክንያቱም በትግራይ ላይ በተነሳው ጦርነት እናንተ በወላፈኑ ስለተፈጃችሁ ብዙዎቻችሁ። በተረፈ ሼሞኒዩ አሁን ደግማችሁ ንስሐ ገብታችሁ አይ ትግራይ ወገኔ ነው ማለት ካልጀመራችሁ ማፈሪያዎች ናችሁ ልላችሁ ነው። በተረፈ ለትግራይ ወገኖች ከእናንተ ጋር ነኝ። ጁንታ ተብዬ እንደኖርኩኝ ጁንታ እንደተባልኩ ቀጥላለሁ ከእናንተ ጋር አክባሪዎቼም ስለሆናል። ጁንታነት ክብር ጁንታነት ክብር። በተረፈ የትግራይ ልጆች አክባሪዎቼ ናቸው። በነፍሳችን አላላገጡም። 24 ሰዓት ጋር ላይ ያለ የሚሰድበኝ ትግራዋይ አይቻል አቅም። ስለዚህ ከራቴ ህዝብ እኩል ነው የሚነስረኝ ስለ ትግራይ። በጣም አከብራቸው አክባሪዎች